አሐዱ ዘእምቅድስት ሥላሴ ርዮትትናነ ሰላም ለውጥን አጥብቆ የመፈለግ ነገር ግን በቃ በውድቀት አዙሪት ውስጥ የመዘፈቅ ስሜት መቼም ተሰምቶን ያውቃል አይደል? በቃ ዛሬም እንዳሰሰው ይሄንን ነው። ከዚህ ከባድ የውስጥ ትግል ወጥተን ወደ ሰላም እንዴት እንደምንጓዝ አብረን እንመለከታለን። እመኑኝ፣ የሁላችንም የሚነካ የነፍስ ጩኸት ታሪክ ነው። እነሆ ይህ ጥቅስ በቃ የጉዛችንን መነሻ በትክክል ነው የሚያስቀምጠው። መጣሬን ማቆም አልቻልኩም፣ በዛው ልክ ደግሞ ማሸነፍም አልቻልኩም። አያችሁ፣ ይህን ስሜት እናውቀዋለን። በቃ የተቻለንን ሁሉ እንሞክራለን፣ እንለፋለን፣ ግን ምንፈልገው ለውጥ ላይ መድረስ አንችልም። ልክ ውሃ እንደረገጠ መቅረት ማለት ይህ ነው። ብዙ ጉልበት ይጨረሳል፣ ግን ውጤቱ ዜሮ፣ የትም አንንቀሳቀስ። እንግዲህ የመጀመሪያው ክፍላችን በራስ ላይ የታወጀ ጦርነት ይላል። አዎ፣ ይሄ ትግል ከውጪ ካለ ጠላት ጋር አይደለም፣ ጦርነቱ ከራሳችን ጋር ነው። እናም እስኪ ይሄ ጦርነት፣ ይሄ ከአፋፍ ላይ የሚደረግ ትግል ምን ያህል እንደሚያደክመን በጥልቀት እንመልከት። በራሳችን ኃይል ብቻ በራሳችን ጥረት ብቻ ለውጥ ለማምጣት መሞከር ምን እንደመስል ልንገራችሁ። ልክ ትልቅ ድንጋይ ዳገት ላይ እንደመግፋት ነው። አስቡት እስኪ። እያንዳንዱ እርምጃ ከባድ ነው፣ እያንዳንዱ ጥረት ያፈረክካል። መጨረሻ ላይ ግን ምንድነው የምናተርፈው? ድልን በፍጹም የምናተርፈው ጥልቅ የሆነ ድካም እና ተስፋ መቁረጥን ብቻ ነው። እሺ፣ ታዲያ መፍትሄው ምንድን ነው? ብዙ ከለፋን፣ ብዙ ከደከምን መፍትሄው ምንድን ነው? የሚገርመው ነገር መልሱ የበለጠ መታገል አይደለም፣ መልሱ እጅ መስጠት ነው። ቆይ እጅ መስጠት ስል ግን ተሸናፊነትን መቃበል ማለት አይደለም፣ በፍጹም። ይልቁንስ የራሳችን ጥረት በቂ እንዳልሆነ አምነን ለላቀ ኃይል በሩን መክፈት ማለት ነው። የእርዳታ መጀመሪያው ነው ማለት ነው። በጣም ጥሩ። አሁን ወደ ሁለተኛው ክፍላችን እንለፍ። ተመልካቹና ተከዋኙ እኔ። ይሄ ውስጣዊ ጦርነት ከየት ነው የሚመነጨው? ለማወቅ በውስጣችን ሁለት የተከፈሉ ማንነቶች እንዳሉ ማሰብ አለብን። እስኪ እነዚህን ሁለት ክፍሎች ለይተን እንያቸው። እንግዲህ በአንድ በኩል ተከዋኙ እኔ አለ። ይሄ ማለት በየቀኑ የሚታገለው፣ የሚወድቀው፣ ደግሞ የሚነሳው፣ ድርጊቱን የሚፈጽመው ማንነታችን ነው። በሌላ በኩል ደግሞ ተመልካቹ እኔ አለ። ይሄኛው ዝም ብሎ የሚመለከተው፣ የሚተቸውና ለምን እንዲህ ታደርጋለህ ያለ የሚጠይቀው ያ የውስጥ ድምጻችን ነው። አስቡት፣ አንዱ በመድረክ ላይ ያለ ተዋናይ ነው፣ ሌላኛው ደግሞ ከተመልካቹ ወንበር ሆኖ ዝም ብሎ ይገመግማል። ጥሩ ጥያቄ ነው። ታዲያ ይሄ ተመልካቹ እኔ ለምን ዝም ይላል? ለምን ጣልቃ ገብቶ ነገሮቹን አያስተካከልም? እውነቱን ለመናገር መልሱ ልብ ይሰብራል። ዝም ያለው ግድ ስለሌለው አይደለም፣ በፍጹም። እሱም ራሱ በድካማና በመጥፎ ልማድ ሰንሰለት ስለታሰረ ነው። መርዳት ይፈልጋል፣ ግን አይችልም። እሺ፣ አሁን ደግሞ ወደ ሦስተኛው ክፍላችን መጥተናል። የፈጣሪ አባታዊ እይታ እና እመኑኝ፣ እዚህ ላይ ነው ሁሉም ነገር የሚቀየረው። የለውጡ ትልቁ ቁልፍ ያለው መለኮታዊውን ኃይል በምንመለከትበት መንገድ ላይ ነው። በአብዛኛው ጊዜ የመጀመሪያው አመለካከታችን ምንድን ነው? መለኮታዊን ኃይል የምናየው እንደ ጨካኝ ዳኛ ነው አይደል? ከላይ ሆኖ የእያንዳንዱን ስህተታችንን የሚቆጠር፣ የእያንዳንዱን ውድቀታችንን የሚመዘግብ። ይህ አይነት እይታና ፍራቻ ደግሞ ሽባ ነው የሚያደርገው፣ ምንም እርምጃ እንዳንወስድ ያደርጋል። ነገር ግን እዚህ ጋር አንድ አስደናቂ አማራጭ ቀርቧል። ያንን ፈራጅ ዳኛ በምን መተካት እንችላለን? መልሱ በሚወድ በሚራራ እና ልጁ መቼ ይመለሳል ብሎ በናፍቆት በሚጠብቅ አባት። በቃ ይህ አመለካከት ብቻውን ሁሉንም ነገር ይቀይረዋል። ይህን ጥቅስ ስሙት እስኪ። አባት በልጁ ድካም አይናደድም፣ በርኅራኄ ያዝናል እንጂ እንዲመለስለትም ይናፍቃል። የሐሳቡ ልብ ይሄ ነው። ስንወድቅ ምናገኘው ቁጣን አይደለም ማለት ነው። ምናገኘው በርኅራኄ የተሞላ ሐዘንንና ወደ ቤት እንድንመለስ የሚጓጓ ልብን። አሁን ደግሞ ወደ አራተኛው ክፍላችን እንሸጋገር። የመቃብር ድንጋይ ታሪክ። እንግዲህ በአባት ዓይን መታየታችንን ስንረዳ ቀጥሎ የሚመጣው ጥያቄ ግልጽ ነው። ታዲያ እኔ ማን ነኝ? ይህ አዲስ እይታ ስለ ራሳችን ማንነት የነበረንን አሮጌ ግንዛቤ እንድንፈተሽ ያስገድደናል። እናም ልብን የሚነካው ጥያቄ ይሄ ነው። በመቃብር ድንጋይ ላይ ታሪኬ ምን ተብሎ ሊጻፍ ነው? እስኪ ለአንድ አፍታ እናስበው። በመጨረሻ የሚጻፈው ታሪክ ምንድን ነው? ይህ ጥያቄ ከውድቀቶቻችን ባሻገር እውነተኛ ማንነታችንን እንድንፈልግ ይገፋፋናል። ወሳኙ እውነቴ ነው፣ በደንብ ልናዳምጠው የሚገባ
ኃጢአት ድርጊት ነው፣ ማንነት አይደለም። ያለፉ ስህተቶቻችን እንደ ተሰባበሩ ቁርጥራጮች ሊሆኑ ይችላሉ። አዎ፣ ነገር ግን እውነተኛ ማንነታችን የተወደደ ልጅ መሆን ነው። በቃ ድርጊታችን በፍጹም ማንነታችን አይወስነውም። እንግዲህ ወደ አምስተኛውና የመጨረሻው ክፍል የተጠጋ ነው። የመጨረሻው የለውጥ ጸሎት። አዎ፣ የጉዟችን ጫፍ ላይ ደርሰናል። ሁሉንም ነገር የሚገላበጠው ያ የመጨረሻ የእጅ መስጠት ተግባር ላይ። የጸሎቱ ልብ ይሄ መስመር ውስጥ ነው ያለው። እኔ በራሴ ላይ አነገስኩትን እኔ የተባለውን ክፉ አውሬ ከዙፋኑ አውርዶ። ዋው! እንዴት ያለ ሐሳብ ነው! ይህ ማለት የቁጥጥር ፍላጎታችንን፣ ኩራታችንን፣ ያ በራሳችን ብቻ የመተማመን አመለካከታችንን ሙሉ በሙሉ መቶ ማለት ነው። የዚህ ጸሎት እንቆቅልሽ ወይም ፓራዶክስ የሚባለው ነገር እዚህ ጋር ነው። ከእኔነት እስር ቤት የምንወጣበት ብቸኛው መንገድ ምንድነው? ቁልፉን ለሌላ አሳልፈን መስጠት ነው። በሌላ አባባል እውነተኛ ነፃነት የሚገኘው ራስን መቆጣጠርን ስንተው ብቻ ነው። የሚገርም ነው አይደል? እሺ፣ የመጨረሻው ክፍላችን ላይ ደርሰናል። የመጀመሪያው የእረፍት እርምጃ። አሁን ሁሉን ነገር አሳልፈን ከሰጠን በኋላ ቀጥሎ ምን ይመጣል? ሌላ ትግል አይደለም። መልሱ በጣም አስገራሚ ነው። ቀጥሎ የሚመጣው እረፍት ነው። ይህ አዲስ ሕይወት የሚጀምረው በሦስት ቀላልና ረጋ ያሉ እርምጃዎች ነው። አዳምጡኝ። የመጀመሪያው በቃ ማረፍ ነው። ለማሸነፍም ሆነ ለማሸነፍ መታገሉን ማቆም። ሁለተኛው ራስን ይቅር ማለት ነው። እስኪ አባት ይቅር ብሎን ሳለ እኛ ማንን ራሳችንን የምንኮና ነው። ሦስተኛው እና የመጨረሻው ደግሞ ትልቅ ነገር ማድረግ አይደለም፣ ትንሽዬ ቀዳዳ መክፈት ብቻ ነው፣ ለፍቅር የሚገባበት። እና ይህ አስደናቂ ጉዞአችን በዚህ ተስፋ ሰጪ ጥያቄ ነው የሚጠናቀቀው። ትግሉን አቁመን ዛሬ የምንከፍተው ያ ትንሽዬ ቀዳዳ የትኛው ነው? የትኛዋን ትንሽዬ ቀዳዳ ነው ለፍቅር የምንከፍትለት? ይህንን እያሰብን ለዛሬ እናብቃ። ጊዜ ሰጣችሁ ስላዳመጣችኝ ከልብ አመስግናለሁ።